يا رسول الله يا الله ملكتنيا كيف يحشر الكافر على وجهه يوم القيامة يوم القيامة እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي ሲመልሱ ምን አሉ أوليس الذي أمشاه على رجليه في الدنيا قادر الدنيا ላይ በሁለት እግሮቹ ያራመደው ጌታ ቻይ አይደለም እንዴ على أن يمشيه على وجهه يوم القيامة በፊቱ ሊያራምደው ምን ይሳነዋል ብለህ ነው قتادة ታላቁ የቁርአኑ ተንታኝ የኢብኑ አባስ ደረሳ ምን ይላል በላ በርግጥ وعزة ربنا በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል قتادة رحمة الله عليه አሁንኛ እባብም ማናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር እንዴት ሰው በሆዱ ይራመዳል በእግሩ ነው እንጂ እንል ነበር አይደል ዱንያ ላይ ግን ይሄ እንደ ምልክት አይተነዋል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላህ ሱብሃነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን ወቡክመን ወሱማ አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል ማእዋሁም ጀሃነም መዘውተሪያቸው ጀሃነም ናት ኩለማ ኸበት ሳቷም ሲጠፋ ዝድናሁም ሰዒራን መቀጣጠልን ምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ በፊታቸው ያራምዳቸዋል ወيخرجون من الاجداث ከቀብር ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ كأنهم جراد منتشر ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ አንበጣ አይታችኋል አካባቢን ሲወር እርስ በርሱ እየተዳረረ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነብያችን ሰለላሁ ዐለይሂ ወሰለም እነሱም ግን ልብስ ይለብሳሉ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል وترى المجرمين يومئذ يوم القيامة እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው وتغشى وجوههم النار ፊታቸውንም ሳት ተሸፍናቸዋለች الله يطبقن ونحشر المجرمين الله ሌላ ቁርአን ላይ ምን ይለናል እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን يومئذ يوم القيامة زرقا አይናቸው አዝራቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው ሌላኛው አሜሪካ ያለው ነው ፈረንሳዩ ተሰብስበዋል አንድ ላይ ይመካከራሉ የተኻፈቱነ በይነሁም ድምጻቸውን ዝቅ አርገው ይወያያሉ ኢን ለብቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ ሱብሃንአላህ ያጥርባቸዋል ሁሉ ነገር የውመል ቂያማ በዚህ መልኩ ነው የሚነዱት አይናቸው አያይም አላሁ ሱብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن
ከዛ ይጠይቃል قال ربي ጌታዬ لما حشرتني أعمى لمن አይነ ስውር አርገነዳኝ وقد كنت بصيرا ዱንያ ላይ እኮ መለከት ነበር ይላል ይሄ ምስኪን الله ሲመልስለት ሚናል قال كذلك آتتك آياتنا فنسيتها ልክ እንደዚህ እኮ ዱንያ ላይ የኛ ምልክት የኛ ተግዛጽ መጥቶልህ ረስተኸዋል وكذلك اليوم تنسى ዛሬ አንተም ትህመል ትተዋለህ ይለዋል አላሁ ሱብሓነሁ ወተዓላ ይሄን አስደንጋጭ ክስተት ሲያዩ የዱንያ ቆይታቸው ቀድም እንዳሉት ትንሽ ይመስላቸዋል ويوم تقوم الساعة قاموا እኮ ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ما لبثوا غير ساعة ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ كذلك كانوا يؤفكون ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል كأنهم يوم يرونها ልክ ይመስላቸዋል ያኔ ሲያዩት لم يلبثوا إلا عشية أو ضحاها ወያንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል ዱንያ አጭር መስላት ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ ናቶች አባቶቼ ዱንያ እጅግ በጣም አጭር ናት ልንታለልላት አይገባም ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው ለምንድነው አላህ Subhanahu Wa Ta'ala በዚህ መልኩ የቀሰቀሳቸው ሱብሃንአላህ በተለይ ኩራተኞችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል በገንዘቡ ሊሆን ይችላል በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት ቅርጻቸው ሰው ነው የሚመስሉ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው ابن كثير رحمة الله عليه من إلال لقد أجرى الله الكريم عادته بكرمه الله أكو أزانيو جيتا لمادون فالسموال أن من عاش على شيء مات عليه بأندنا قرلي يزوتر ميموتهم بزانو ومن مات على شيء بعث عليه بأندنا قرلي دقمو يموتا مكسكسهم بزانو تكسكسو ودمك وميو مريت يسبسبال ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ يأتي بكم الله جميعا الله ባንድ ላይ ያመጣችኋል ان الله على كل شيء قدير الله በሁሉም ነገር ቻይ ነው قل بلاچو انت محمد ان الاولين والاخرين የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃት የውም ማዕሉም يوم القيامة ሁሉም ይሰበሰባል وحشرناهم ሚቀር የለም ሁሉንም ሰበሰብናቸው فلم نغادر منهم أحدا አንድም ሚቀር የለም ሁሉም ተሰብስቦ ከአላሁ Subhanahu Wa Ta'ala ፊት ይቆማል እንስሳዎች አይቀሩም وإذا الوحوش حشرت እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ ረህማከ ያ ረህማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس ነብያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالفው حديث ላይ ምን ይላሉ تدنو الشمس يوم القيامة ሰው እኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ ይሄን ሐዲስ ያስተላለፈው ሰልማን ኢብኑ ዓሚር የተባለው ሰው ምን ይላል ሚል ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት እቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው ሚል ማለት 4000 ጫማ ይሉታል
ቅርብ ርቀት ነው ጫማ ነው አለም ደግሞ ያው መኳያ ምታልናት የዛን ያህል አላህ ያቀርባታል ፀሐይዋን ታዲያ ምን ይፈጠራል فيكون الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም واشار بيدي በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም ላቡ እስከዚህ የሚውጣው አለ እንደ ወንጀሉ ሁሉም ይጠመቃል አላህ ይጠብቀን ከወንጀል ኢማሙ አልገዛሊ ረህመቱላሂ ዐለይሂ ምን ይላሉ እቺን ሐዲስ ሲተነትኑ الدنيا ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረህመቱላሂ ዐለይሂ ዛሬ ለኢስላም እንስራ አላህ ያዘዘንን እንስራ ረመዳንን በስርዓት እንጾም ሐጅን በስርዓት እናድርግ አሁን ያላበን እንደሆን ነገ ከዛ እንጠበቃለን ነገር ግን ነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም ኢነል ሙተቂና ፊ መቃሚን አሚን አላህ ነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት ይሄ ሙቀት እነሱን አይመለከተም ፀሐዩ ማታገኛቸውም የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ كما في صحيح البخاري ومسلم من حديث